አስኪያጅ ክቡራን አበው መምህራን ቤተ ክርስቲያን ሊቃውንት ዘማሪያን ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምህረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት እየጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው ሆሳዕናን በሆሳዕና እንድናከብር በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር የትምህርት ጊዜ በዮሐንስ ወንጌል ምዕራፍ 11 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት ከቁጥር 44 ላይ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። ቀደም ሲል እጅግ የምንወዳቸው እኔ በግሌ እጅግ በጣም የምወዳቸው እናንተም የምትወዷቸው ታላቁ መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ በጣም ባጭር ሰዓት ያው በትህትና ሰፋ ያለ ሰዓት ለኔ ሰጥተው ባጭር ሰዓት ምስጢር ያለው በጣፈጣ አንደበት አስተምረውናል። ቃለ ሕይወትን ያሰማልን። ስለዚህ በቀሪው አጭር ሰዓት ቀደም ሲል ያስተማሩን ትምህርቱ ውስጥ ያለው ትልቁ ጭብጥ ፈታችሁ አምጡልኝ የሚል ስለነበር ከኔ ጋር በሚኖረን አጭር ጊዜ ደግሞ ፍቱትና ይሂድ በሚል ርዕስ የእግዚአብሔርን ቃል እንማራለን። እስቲ ከኔ ጋር በሉ፣ ፍቱትና ይሂድ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ዛሬ ይህንን ቃል መነሻ አድርገን የምንማርበት ምክንያት በነገው ዕለት የምናከብረው በዓለ ሆሳዕና ለመከበሩ በጣም ቁጥሩ ብዙ የሆነ ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስን በዝማሬ በምስጋና በኢየሩሳሌም ከተማ ወጥቶ ለመቀበሉ ምክንያት የሆነ አንድ የመጨረሻ ተአምር ክርስቶስ በዚህ ሳምንት አድርጓል። ሆሳዕና በአርያም ብለው ወጥተው የተቀበሉት አብዛኞቹ ሰዎች የመጡት ከቢታንያ እንደሆነ የዮሐንስ ወንጌል ምዕራፍ 12 ይናገራል። አብዛኛው ሕዝብ ክርስቶስን ተከትሎ ወደ ኢየሩሳሌም እንዲመጣ ከፍ ባለ ምስጋና እንዲያመሰግነው ምክንያት የሆነ ታላቅ ተአምር ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዞሮ ባስተማረበት ጊዜ ለመጨረሻ ጊዜ ያደረገውን ተአምር ያደረገው በዚህ ሳምንት ውስጥ ነው። ይህም ምንድነው? አልዓዛርን ከሞት ያስነሳበት ነው። እንደውም አንዳንድ አብያተ ክርስቲያናት የዛሬዋን ቅዳሜ ላዛረስ ሳተርዴ ወይም የአልዓዛር ቅዳሜ ብለው ሁሉ የሚያከብሩ ኦሪየንታል አብያተ ክርስቲያናት አሉ። ሌሎቹም ያከብራሉ። ይህንን በዓል ከአልዓዛር ታሪክ ጋር ያገናኘው ምንድነው? መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ካደረጋቸው 7 ተአምራት የመጨረሻውን ያደረገው ከሆሳዕና በፊት ነው። በዚህ ምክንያት ነው የቢታንያ ሰዎች ተከትለውት ሆሳዕና በአርያም ብለው ያመሰገኑት። ብዙ ጊዜኛ ለስብከት እንዲመቸን ሆሳዕና በአርያም ብለው በዘመሩበት አፋቸው ይሰቀል ይሰቀል አሉ እንላለን። ግን በደንብ አጥርተን ካየነው ሆሳዕና ያለው ሕዝብና ይሰቀል ያለው ሕዝብ የተለያየ ሕዝብ ነው። ሆሳዕና በአርያም የሚለውን ዝማሬ የዘመሩት አብዛኞቹ ክርስቶስን ተከትለው ከቢታንያ ወደ ኢየሩሳሌም የመጡ ብዙ ሰዎች ነበሩና በዚህ ምክንያት ፍቱትና ይሂድ በሚል ርዕስ በቀሪው ሰዓት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ሆሳዕና የመፈታት በዓል ነው። ቀደም ሲል ጌታችን አህያይቱንና ጉርንጫይቱን ፈታችሁ ምን በሉልኝ መልሱልኝ አምጡልኝ ብሎ ነበር። አልዓዛርን ደግሞ ፍቱትና ይሂድ
ነበር ያለው። በነገ ጠዋት ደግሞ ከቅዳሴ መልስ ቤተክርስቲያናችን ጸሎተ ፍታት ታደርጋለች። ሁላችን የምንፈታበት በዓል ነው ሆሳዕና። ከዚህ በዓል ዋዜማ ግን መድኃኒታችን ኢየሱስ ክርስቶስ አንድ ፍቱትና ይሂድ ብሎ የፈታው እስረኛ አለ፣ አልዓዛር ይባላል። ታሪኩን የምናገኘው በዮሐንስ ወንጌል ምዕራፍ 11 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መልእክት መጣበት። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት ይላል። እስቲ በሉ የምትወደው ምን ብሏል? በነገራችን ላይ ሰው ሲታመምባችሁ ይህን ጸሎት ጸልዩ። ጌታ ሆይ የምትወደው ምን ብሏል? ታሟል ብለው ላኩበት። ኢየሱስም አልዓዛርንና እህቶቹን ይወድ ነበር ይላል። እንግዲህ አምላካችን ኢየሱስ ክርስቶስ ሁሉን ወዳጅ ነው፣ መፍቀሬ ሰብ ነው። ነገር ግን በተለይ ደግሞ በቢታንያ ይኖሩ የነበሩትን ማርያምን፣ ማርታንና ወንድማቸውን አልዓዛርን ጌታ ይወድ ነበር። ክርስቶስ ሁሉን ይወዳል፣ ግን ተለይቶ ደግሞ እገሌን ይወድ ነበር ተብሎ የተነገረላቸው ጥቂት ሰዎች አሉ። ለምሳሌ አልዓዛር ወንጌላዊ ዮሐንስ ፍቁረ ጊዜ የምንለው ይወዳቸዋል ተብሎ ተነግሯል። ለምንድን ነው ክርስቶስ ያዳላል ወይ? አንዱን ይወዳል ሌላውን አይወድም ልንል እንችላለን ወይ? ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? የክርስቶስ ፍቅር እንደ ፀሐይ ነው ይላል። እንደ ምንድን ነው? ፀሐይ ለሁሉ ታበራለች፣ ግን ፀሐይ ወደ ቤት ውስጥ የምትገባው የቤቱ መስኮት በተከፈተበት መጠን ነው። ክርስቶስ ፍቅሩን ለሁላችን አብርቷል፣ ልባችንን ግን ሁላችንም እኩል አንከፍትለት። ስለዚህ ይህ ቤተሰብ ለክርስቶስ ልቡን ወለል አድርጎ የከፈተ ቤተሰብ ነበረ። አልዓዛር፣ እህቱ ማርያምና ማርታ ክርስቶስን ፍቅሩን የተቀበሉ ቤተሰቦች ነበሩ። ይህን የምታውቁት በሉቃስ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ በአልዓዛርና በማርያም በማርታ ቤት ተገኝቶ ነበር። እንግዳ ሆኖ መጥቶ ነበር። ጥቂት ሰዎች ናቸው ክርስቶስ ቤታቸው ገብቶ እንግዳ ሆኖ የተስተናገደላቸው። ወደ ማርያምና ወደ ማርታ ቤት ግን ገብቶ ነበር። ወደ እነሱ ቤት የገባ ክርስቶስ ወደ ሁላችን ቤት ይግባል። ቤታቸው ገብቶ ተስተናግዷል። እንደውም በጣም የሚገርማችሁ ክርስቶስ እዚያ ቤት በተስተናገደበት ዕለት ሁለቱ እህትማማቾች ተጣልተው ነበር። ማርያምና ማርታ ምን አጣላቸው መሰላችሁ? ማርያም ከክርስቶስ እግር ስር ቁጭ ብላ ቃሉን ስትሰማ፣ እህቷ ማርታ ግን ክርስቶስማ ቤቴ መጥቶ ዝም ብዬ አልሸኘውም ብላ ወደ ጓዳ ገብታ ለክርስቶስ የሚሆነውን ምግብ ስታዘጋጅ ነበረ። ይህን ጊዜ ማርታ ተናደደች። እንዴ እዚህ ብቻዬን ስሰራ እህቴ ስትተወኝ አይገድህምን ብላ ወደ ክርስቶስ መታ ከሰሰቻት። ይህን ጊዜ ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን ምን ብላለች? መርጣለች። ስለዚህ ከማርያምና ከማርታ ጥሩ የሰራችው ማነች? ማርያም ነች ወይስ ማርታ? መልሱልኝ እስቲ እህቶች ብቻ መልሱ። ከማርያምና ከማርታ ጥሩ የሰራው ማን ነው? አይ አሁን ይናላችሁ እስቲ ልጠይቃችሁ። እዚህ መሃል እህት ያላችሁ እጃችሁን አውጡ። እህት ያላችሁ በጣም አውርዱሽ። ቤት ውስጥ እንግዳ ሲመጣ እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚል? ታዲያ ለምን ታስመስላላችሁ? ማርያም ከእንግዳው ጋር አብራ ምን ብላ ነበር? ቁጭ ብላ ነበር። ማርታ ግን ትሰራ ነበር። ብዙ እህቶች እንግዳ ሲመጣ ከእንግዳ ጋር ቁጭ የሚሏል። አንቺ ስራ አትወጂም፣ እንግዳ ሲመጣ ሄደሽ ከሱ ጋር ትቀመጫለሽ ብላችሁ ከእህቶቻችሁ ጋር ሁሉ ትጣላላችሁ። ታዲያ ለምንድን ነው ማርያምን የምናመሰግናት? እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም። የዚያ ቤት እንግዳ ሰማይንና ምድርን የዘረጋው መድኃኔዓለም ክርስቶስ ነው። ምግብ አያስፈልገው። ቅዱስ ኤፍሬም ሶርያዊ ምን ይላል? ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ምግብን የሰራው ማን ነው? እግዚአብሔር ነው። አመለጣት። ቤቷ ቁጭ ብሎ ሲያስተምር የክርስቶስን ቃል የመስማት እድል አመለጣት። አለን በየቤተ ክርስቲያኑ። በነገራችን ላይ ልክ ወንጌል ሲጀምር ውር ውር ማለት የምንጀምር ሰዎች አሉ።
የማርታ ችግር ያለብን ማስተናገድ የለመደ ሰው አይቀመጥም። ታውቃላችሁ፣ ይቁነጠነጣል፣ ወደዛ ወደዚህ ይላል። ማርያም ግን ቁጭ ብላ ትማር ነበር። የማይቀሟትን በጎ ዕድልን ምን አለች? መረጠች። ይህን ጊዜ ማርታ ተበሳጨች። እንዴ ለዚህ ስለፋ ብቻዬን ስትተወኝ አይገድህምን ብላ መታ ወደ ክርስቶስ መታ ከሰሰቻት። ቃለ እግዚአብሔር የማይማር ሰው እኮ ክስ ያበዛል። ታውቃለህ። አንደኛ እህቷን ጠርታ ነይ አግዢኝ እንጂ ብትል ምን አለበት? እሷ ግን አሽሙር ነው የተናገረችው። ሰው ወንጌል ሲቆለው አሽሙረኛ ይሆናል። እህቴ ስትተወኝ አይገድህም፣ እንካስ እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድልን መርጣለች። እዚህ ላይ በጣም የሚገርማችሁ ምዕመናን፣ ማርታ ወገቧን ይዛ መታ ስትከሳት ማርያም አንድም መልስ አልሰጠችም። እኔ እንዳንቺ ወጥ መስራት አቅቶኝ ነው ወይ መማር ይበልጣል ብዬ ነው እንጂ ወንጌል ይበልጣል አላለች። ዝም ምን ያለችው ምንድነው? ዝም ያስባላት ቃል እግዚአብሔር። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ይላል። ቢሰድቡት አይሰማው። አፏ ብቻ አይደለም ዝም ያለው ልቧም ጭምር ነው። አባ ሕርያቆስ በቅዳሴያችን ምን ይላል? ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም። እንግዲህ እንደ ማርያም አርምሞና ትዕግስትን ገንዘብ እናድርግ። አፏ ብቻ አይደለም ዝም ያለው ልቧም ዝም ብሏል። እኛ አንዳንዴ አሁን ከሰው ጋር ስንጣላ አፋችን ዝም ይላል፣ ውስጣችን ግን ዝም ይላል። ስድብ ነው ያጠራቀሙ። ይሄን የምታውቁት የሆነ ቀን ዝም ያለውን ሰው ሌላ ቀን ስናገኘው ባለፈውን ትችል ነው ብለን ከአቆምንበት ነው የምንቀጥለው። ማርያም ግን ልቧም አፏም አልተናገረም። አርምሞና ትዕግስትን ገንዘብ እናድርግ፣ የማይቀሟትን በጎ ዕድል መረጠች ብሎ ጌታችን አመስግኗታል። የማርያምን ዕድል ለሁላችን ያድለን። ቁጭ ብሎ ቃሉን ምን ማድረግ መስማት ማለት። ማርታ ግን ወደዛ ወደዚህ ትል ነበር። እንደውም ምን ይላል መሰላችሁ ወንጌሉ? በጣም ይገርማል። ማርታ ግን አገልግሎት ስለበዛባት ባከነች ይላል። ምን ስለበዛባት? አገልግሎት ስለበዛብን ከመባከን እግዚአብሔር ይሰውረን። ስንታለን እኮ ወዲያ ወዲህ ስንል ቃሉን የመስማት ዕድላችንን ያጣ። ስንታለን እንዲህ ያለውን ጉባኤ ሰርተን እማንጠቀምበት ለቅዳሴው ለምኑ ነገር ስናመቻች፣ እኛ ግን ነፍሳችንን መመገብ ያልቻልን ብዙ ሰዎች አለን። የማርታ አይነት ሕይወት ያለንን ሰዎች እግዚአብሔር እንደ ማርያም በጎ ዕድልን ያድለን። ወደ ርዕሳችን ልመልሳችሁ። ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የምትወደው ታሟል ብለው ማርያምና ማርታ ክርስቶስ ላይ ላኩበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ና ተብሎ ሲጠራ ዝም አለ፣ አልሄደም። የምትወደው ታሟል አሉት፣ ክርስቶስ ግን አልሄደም። ከዚያ ወዲያው አልዓዛር ሞተ። ይገርማቸው። አልዓዛር ሲሞት ክርስቶስ አውቋል። ለደቀ መዛሙርቱ ምን አላቸው? ወዳጃችን አልዓዛር ተኝቷል አላቸው። አይ ተኝቶ ከሆነማ መልካም ነው አሉ። አይ የለም ሞቷል አላቸው። አዘኑ፣ ደነገጡ። ክርስቶስ አልዓዛር ተቀብሮ 4 ቀን እስኪሆነው ድረስ ቆየ። ስንት ቀን እስኪሆነው? 4 ቀን። እግዚአብሔር አንዳንዴ መልስ ሳይሰጠን ይዘገያል። መልስ ሳይሰጥ ዝም ይላል። መልስ አለመስጠት ራሱ መልስ ነው። ድሮ ተማሪ ያለን ስንፈተን ትዝ ይላችኋል። ምርጫ ላይ መልስ የለም የሚል መልሳችሁ አታውቁ? ምን የለም መልስ የለም ራሱ ምንድን ነው? አንዳንዴ እግዚአብሔር በዝምታ ይመልሳል፣ ይዘገያል። ዝም አለ። አልዓዛር ሞቶ 4 ቀን እስኪሆነው ስጋው እስኪበሰብስ ድረስ እስኪሸት ድረስ ቆየ መድኃኒታችን ኢየሱስ ክርስቶስ። ከዚያ በኋላ ተነስቶ ወደ ቢታንያ መጣ ይላል። ክርስቶስ ወደ ቢታንያ ሲመጣ የሚገርማችሁ ለቅሶ ላይ ናቸው ማርያምና ማርታ። እንግዲህ አይሁድ ወይ እንደኛ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው ለቅሶና ሰርግ የሚያደርጉት። እና ሰው በተሰበሰበበት ድንኳን ጥለው ለቅሶ እያደረጉ በተቀመጡበት መድኃኒታችን ኢየሱስ ክርስቶስ መጣ። ኢየሱስ በመጣ ጊዜ ይላል አልዓዛር 4 ቀን ሆኖ ታገኘው። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ይህን ጊዜ ይላል ማርያም በቤት ተቀምጣ ነበር። ማርታ ግን ወጥታ ኢየሱስን ተቀበለችው ይላል። ከኔ ጋር ናችሁ ምዕመናን? ማን ወጥታ ተቀበለችው? አይሰማም። በቃ ማርታ ማስተናገድ ነው ብያቸዋለሁ አይደል? አሁንም ወጥታ ተቀበለችው። ማርያም ግን ከእንግዶች ጋር ምን ብላ ነበር? ቁጭ ብላ ነበር። መጣች፣ ስታየው አለቀሰች።
ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። አንተ በዚህ ብትሆን ወንድሜ ባልሞተ ነበር፣ ትፈውሰው ነበር፣ ታድነው ነበር አለች። በመሰረቱ ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል አይባልም? እሱ የሌለበት ቦታ አለ ምእመናን? የለም። በሰማይ በምድሩ የሞላ አምላክ ነው። እሷ ግን አላወቀችው። አንተ በዚህ ኖረ ቢሆን አለች። ሲጀመር ለክርስቶስ ለመፈወስ በዚህ መሆን ያስፈልገዋል ወይ? እምነት ስለጎደላን ነው። ያ የመቶ አለቃ ያለውን አልሰማችሁ? ጌታ ሆይ ቃል ብቻ ተናገር ልጄ ይድናል፣ ይፈወሳል። ደዌ ላንተ ምን ነው? በሽታ ላንተ ምን ነው? እኔ እንኳን በአቅሜ ሎሌዎች አሉ፣ አገልጋዮች አሉ። አንዱም ና ስለው ይመጣል፣ ሂድ ስለው ይሄዳል። ደዌ ባንተ ዘንድ ምንድነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። በሽታ ላንተ ምንም ነው። ስለዚህ ቃል ብቻ ተናገር ልጄ ምን ይላል? ይድናል ብሏል። እሷ ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር አለችው። አሁንም እግዚአብሔርን የምትለምነውን ሁሉ እንደሚሰጥ ግን አውቃለሁ፣ ስላልመጣህ ነው እንጂ ብትመጣ ኖሮ ወንድሜን ከበሽታ ተፈውሰው ነበር አለችው። መድኃኒታችን ኢየሱስ ክርስቶስ እንዲህ አላት፣ ወንድምሽ ይነሳል አላት። እስኪ በሉ ወንድምሽ ምን ይላል? ይነሳል። ወንድምሽ ይነሳል ሲላት ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። አዎ ልክ ነህ ጌታ ሆይ፣ ወንድሜ አሁን ሞቷል፣ ግን በትንሣኤ ቀን በትንሣኤ ዘጉባኤ ሁሉ ሲነሱ አፈር ሲሰበሰብ ያኔ እሱም መነሳቱ አይቀርም፣ ይህንን አምናለሁ አለችው። ክርስቶስ ደግሞ መለሰላት፣ ትንሣኤና ሕይወት እኔ ነኝ። በትንሣኤ ቀን መጥቼ ሰውን ሁሉ ማስነሳው እኔ ነኝ። ይሄው አጠገብሽ ነው ያለሁት። ያንዴም አስነሽ እኔ ነኝ፣ አሁንም ማስነሳት እችላለሁ። ይህንን ታምኛለሽ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር ቢሞትም እንኳ ምን ይሆናል? ሕያው ይሆናል፣ ይነሳል። ይህንን ታምኛለሽ ብሎ ጠየቃት። ሲጠይቃት ማርታ ምን እንዳለች ታውቃላችሁ ምእመናን? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የማን ልጅ እንደሆንክ? እስቲ አሁን በደንብ አስተውሉ። ጥያቄና መልሱን ይዩት። ወንድምሽ ይነሳል እንደማስነሳው ታምኛለሽ ሲላት ምን አለች? የማን ልጅ እንደሆንክ አምናለሁ። እስቲ ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል አይባልም? ጥያቄውን የሸሸችው አንተ የእግዚአብሔር ልጅ ነህ አለች። አንተ የእግዚአብሔር ልጅ ነህ ማለት እኮ የሚያስመሰግን ነበር። ጴጥሮስን አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን ምን እላታለሁ ያሰኘው እኮ ልብ አድርጉ፣ ይህ ንግግር ነው። ማርታን ግን ክርስቶስ አንቺ አለት ነሽ አላላት። የእግዚአብሔር ልጅ ነህ ያለችው ትንሣኤውን ስላላመነች መሆኑን አውቃል። እንደማስነሳው ታምኛለሽ አላት። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችና ሮጣ ወደ ለቅሶ ቤት ተመለሰች። አስተውሉ ምእመናን፣ ለቅሶ ቤቱ ሞልቷል። አይሁድ ጸሐፍት፣ ፈሪሳውያን ከኢየሩሳሌም ድረስ ለቅሶ ሊደርሱ መጥተዋል። ቀስ አለችና ማርታ እህቷን ማርያምን በስውር ጠራቻት ይላል። በምን ጠራቻት? በስውር። መምህሩ መጥቷል ይጠራሻል አለቻት። በምን ጠራቻት ነው ያልኳችሁ? ቅድም ስንናገር ክርስቶስ ቤታቸው በመጣ ጊዜ ስራ ስትሰራ ብቻዋን ስትሆን እህቷን በስውር ጠርታ ነይ አግዢኝ ብላታለች? አላለቻትም። በአደባባይ ነው ያዋረደቻት። አሁን ግን በስውር ጠራቻት። ለምን መሰላችሁ? እዛ ጸሐፍት፣ ፈሪሳውያን፣ አይሁድ ስላሉ ከክርስቶስ ጋር ወዳጅ መሆናቸውን እንዲያውቁባቸው አልፈለገችም ማርታ። አፈረችበት በክርስቶስ። ሰው ወንጌል ሲጎለው፣ ትምህርት ሲጎለው በሃይማኖቱ ያፍራል። አፈረች። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም እየበረረች ወጣች። ህዝቡ ልታለቅስ መስሎት ከለቅሶ ቤት ተከትሏት ድንኳኑ ውስጥ ያለው ሰው በሙሉ ግልብጥ ብሎ ወጣ። እየበረረች ወደ ክርስቶስ ደረሰች። ስታየው አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ምን ባላለ ባልሞተ ነበር። አለቀሰች። ክርስቶስ ሲያለቅሱ አየና በመንፈሱ ታወከ፣ እንባውን አፈሰሰ ይላል። አለቀሰ ክርስቶስ። መጽሐፍ ቅዱስ ላይ ክርስቶስ ሳቀ የሚል አንድም ቦታ የለም። አንድም ቦታ ሳቀ የሚል የለም። 3 ቦታ ግን አለቀሰ የሚል አለ። ለይሁዳ አለቀሰለት። ለኢየሩሳሌም በነገው ዕለት በሚነበበው ወንጌል ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ ልሰበስባችሁ ወደድሁ፣ እናንተ ግን አልወደዳችሁም ብሎ አለቀሰለት። 3ኛ አልዓዛር በሞተ ቀን
የአልዓዛር እህቶች ሲያለቅሱ አይቶ እንባውን አፈሰሰ። እንባቸውን ሲያይ እንባውን አፈሰሰ። ከኔ ጋር ናችሁ ምዕመናን? የአልዓዛር እህቶች ሲያለቅሱ ያለቀሰ ክርስቶስ እናቱ ድንግል ማርያም ስታለቅስ ሲያይ ምን የሚሰማው ይመስላችሁ? ዓርብ ዕለት በሱ ምክንያት ሌላው ስቃዩ እኮ ይሄ ነበር። አለቀሰ፣ እንባውን አፈሰሰ። ጸሐፍት ፈሪሳውያን ሲያዩት እያለቀሰ ነው፣ እንዴት ይወደው እንደነበረ እዩ አሉ። እንባውን ሲያፈስ አይተው እንዴት ይወደው ነበረ አሉ ይላል። ወዴት ቀበራችሁት አለ ክርስቶስ። አሳዩኝ አለ። ወደ መቃብሩ ወሰዱት። ማርታ መጣችና ምን አለችው? ጌታ ሆይ ከተቀበረ 4 ቀን ሆኖታል፣ ይሸታሃል አለች። አሁንም የምታስቸግረው ማርታ ነች። ይቅርታ እንግዲህ ማርታ የምትባይ ካለች ይቅርታ አድርጊልኝ። በኋላ ሰማዕት የሆነች ነች፣ በረከቷ አይደርብኝ። ግን የዚህ ጊዜ ታሪኳ ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። ጌታ ሆይ ይሸታሃል፣ 4 ቀን ሆኖታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም ማለት ገሰጸ። መቃብሩን ክፈቱት አለ። ትልቅ ድንጋይ ነው የተዘጋው። መቃብሩ ተከፈተ። አልዓዛር ወደ ውጪ ና ብሎ ክርስቶስ ጮኸ። አልዓዛር ከመቃብር ነፍሱ ከሲኦል ስጋው ከመቃብር አፈፍ አፈፍ ብለው ተዋሃዱ፣ አንድ ሆኑ። ከነ መግነዙ የ4 ቀኑ ሬሳ አልዓዛር ከመቃብር ወጣ። ክብር ምስጋና ይድረሰው አምላካችን። ወጣ ከነ መግነዙ። እንዴት ያስፈር! 4 ቀን ሆኖታል። ሞቷል፣ ሸቷል ስጋው። ለእግዚአብሔር የሚሳነው ነገር አለ? ቅዱስ ኤፍሬም ሶርያዊ ለአልዓዛር 2 ተለቀሰለት ይላል። ስንቴ? ምድር ላይ እህቶቹ አለቀሱለት፣ ሲኦል ውስጥ ደግሞ አጋንንት አለቀሱ። ነፍስ አገኘን ብለው ደስ ብሏቸው ጨፍረው ተደስተው ሳይጨርሱ አልዓዛር አልዓዛር ውጣ የሚለው ንግግር ሲኦል ድረስ ተሰማ። ሲኦል እንኳን ብንገባ ጠርቶ ሊያወጣን ማን ይቻለዋል? ከሲኦል ጠራው፣ ከሲኦል ጠራው። ወደ ጥልቁ በወርድ አንተ በዚያ ያለህ ይለለ። አልዓዛር ከሲኦል ተጠርቶ ነፍሱ ከስጋው ተዋህዳ ከነመግነዙ ወጣ። ይህን ጊዜ ክርስቶስ ፍቱትና ይሂድ ተውታለ። ፍቱትና ይሄዳል። አልዓዛርን ፈቱት፣ እንደ ማንኛውም ሰው ሄደ። አይሁድ ከዚህ ሰዓት ጀምሮ ሊገድሉት ተማከሩ ይላል። አሁን ስለ ሬሳ አሁን ስለ ሙት መነሳት አይደለም ስብከታችን። ምዕመናን ምንድነው እያለን ያለው አምላካችን? ክርስቶስ ምድር ላይ ሳለ 3 ጊዜ ሙት አስነስቷል በመዋዕለ ስብከቱ። በኋላ በትንሣኤው ጊዜ በሞቱ ያስነሳቸው ብዙ አሉ፣ እነሱን ማለት ያለ ግን በታሪክ የተጻፉ 3 ያስነሳቸው ሰዎች አሉ። የመጨረሻው ነው የአልዓዛር። ከዛ በፊት 2 ሰዎች አስነስቷል። የመጀመሪያ ያስነሳው አንድ ሰው መጣና እባክህ ልጄ ልትሞትብኝ ነው፣ ሴት ልጄ እምታሳሳ ገና በ12 ዓመት ዕድሜ ላይ ያለች ልጄ ልትሞትብኝ ነው፣ እባክህ ጌታ ሆይ ናና ልጄን አድንልኝ ብሎ ኢያኢሮስ የተባለ የመቶ አለቃ ባለስልጣን ክርስቶስን ለመነው። እሺ ብሎ የዚህን ሰውዬ ልጅ ሊፈውስ ክርስቶስ መንገድ ጀመረ። መንገድ ላይ ሲሄድ ያው አጃቢው ብዙ ነው፣ 5000 ሰው ነው የሚከተለው ክርስቶስን። ሰው ይጋፋል። እየሄደ ያለ ደግሞ ያቺ ሴት መታ 12 ዓመት ደም ይፈሳት የነበረች ሴት ጨርቁን ምን አደረገች? ነዳሰሰች። ደሟ ምን ሆነ? ቀጥ አለ። ክርስቶስ ሊፈውስ ሲሄድ የሚፈውስ አምላክ ነው። በነገራችን ላይ እስኪመጣ ትጠብቅ። ይፈውሳል። መጥቶ ሳይመጣም ይፈውሳል። ሊፈውስ እየሄደ ያለ ራሱ እግረ መንገዱን ይፈውሳል። አምላካችን እግረ መንገዱን ይፈውሳል። እግረ መንገዱን ይማረን። ወደ ኢያኢሮስ ቤት እየሄደ ያለ እግረ መንገዱን ፈወሳት። ከዛ ወደ ታመመችው ልጅ ሰፈር ሲደርስ፣ ወደ ኢያኢሮስ ልጅ ቤት ሲደርስ እባክህ መምህሩን አታድክመው፣ በቃ ልጅቷ ሞታለች አሉት። ጥሩ ነው መምጣቱ፣ ጥሩ ሙከራ ነው፣ ግን መምህሩን አታድክመው ሞታለች አሉ። ክርስቶስ ግን ተኝታለች አልሞተችም አለ። ሞት ለሱ እንቅልፍ ነው። አልዓዛርንም ተኝቷል ነው ያለው፣ እሷንም ተኝታለች አለ። ከዛ ሰውን ሁሉ አስወጣ፣ እናት አባቷን አስቀረ። 3ቱን የምስጢር ሐዋርያትን ጴጥሮስን፣ ያዕቆብን፣ ዮሐንስን አስገባ። ገባና ክርስቶስ ወደ አልጋዋ ቀረብ ብሎ ጣቢታ ሆይ ተነሽ አላት። ልጅቷ አፈፍ ብላ ተነሳች። ምግብ አቅርቡላት ትብላ አለ አምላካችን። ክብር ምስጋና ይድረሰው። ሙት አስነሳ አላስነሳ?
አንድ በሉ። ሁለተኛ ያስነሳው ደግሞ አንዲት ሴት ወንድ ልጇ ሞቶባት በአስራዎቹ ዕድሜ ያለ ጎበዝ ነው፣ ወጣት ነው፣ ሞቶባት ሊቀበር ሬሳውን ተሸክመው ይሄዳሉ። መንገድ ላይ ነው፣ ናይን የምትባል መንገድ ላይ እና እናትየው ከኋላ ወይኔ ልጄ እያለች እየጮኸች ደረቷን እየደቃች ታለቅሳለች። ህዝቡ አብሯት ያለቅሳል። የወጣት ሞት ከባድ ነው አይደለም? ለፍታ ልጅ የደረሰልኝ ይጦረኛል ስትል ሞተ ልጇ። ስለዚህ ደረቱን እየደቃ ህዝቡ አብሯት ያለቅሳል፣ እሷም ታለቅሳለች። ሬሳውን ተሸክመው ሲሄዱ መንገድ ላይ ከክርስቶስ ጋር ተገናኙ። አስቆመው፣ ቀብሩን አስቆመው። ክርስቶስ ቀብራችንን ያስቆመልን አምላካችን አስቆመው። ቆዩ አለ። በቃሬዛ ተሸክመውታል። አንተ ጎበዝ ተነሳ። ያ ልጅ ወዲያውኑ አፈፍ ብሎ ተነሳ። ስፍራው በእልልታ ድብልቅልቅ አለ። እግዚአብሔር ክብር ምስጋና ይድረሰው። ቀባሪዎቹ እልል እያሉ ተመለሱ ማለት ነው። ስንት አልኩኝ? ስንት አስነሳ? ሶስተኛ ያስነሳው አልዓዛርን ያስነሳው ከስንት ቀን በኋላ ነው? ከ4 ቀን። ሞት የተባለው ምዕመናን የሥጋ ሞት የነፍስና ሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅ በእግዚአብሔር። የነፍስ ሞታ ከእግዚአብሔር መራቅ ነው፣ መለየት። ሞትን የምንባለው ነፍሳችን ከሥጋ ሲለይ ብቻ አይደለም፣ በቁም መሞት አለ። ቅዱስ ጳውሎስ ስለ ባልቴት ሲናገር ቅምጥሊቷ ሴት ግን በሕይወቷ ሳለች የሞተች ነች እንዳለ፣ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለ። ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተን። በድሩ ድክመት ነው ሲባል ሰምታችኋል? አዎ፣ ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አሉ። ክርስቶስ ምን ያደርጋል? 3 አይነት ነው አሟሟታችን። የመጀመሪያዋ የኢያኢሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አለ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አለ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነን የሞትነውን አምላካችን በካህናቱ ፊት ነው ያስነሳል። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል።